በላ በሚለው ነው አረፍተ ነገር የምንሰራው። በላ አው ያዳመጣችሁ ነው። በላ ይበላል በላ በላ በሚለው ነው። አበበ በሶ በላ ይብላ ይብላ። እኔ እኮ እንደምን ይሻለኛል እንደው እኔ ምን አስተማሪው እኛ ልንማር ነው የምንመጣው። ይሄ አበበ 1970 ጀምሮ በሶ የሚበላው በምን ምክንያት? ጨጓራ በሽታ አለበት። ምንድነው ችግሩ ነው? ለምን በሶ እንትን ክትፎ በላ ለምን አትሉትም? ስማ እስከ ዛሬ ያበሉት እኮ ቢሰፈር እውነቴን ነው 100 ኩንታል እኮ በሞት አይደስ ምንድነው ጉድ አትበላቸው። ይሄ እኮ ትምህርት ነው። ይሄ እኮ ትምህርት ነው። እናንተ አረፍተ ነገር እንዴት ሊሰካካ እንደሚችል እያስተማርኳችሁ። ሌላ ወልኩት አበበ በሶ በላ ይብላቸው ምን ይሆናል? አድምጡኝ፣ እኔን አድምጡኝ። ለምን ነው ምን አበበ 1970 ጀምሮ አበበ ነው የሚባለው። እድሜው ምን ያህል ነው? አቶ አበበ ለምን አልተባለም? ኧረ ጋሽ አበበስ ብትጨምሩበት። ጋሽ አበበ ይሄ እኮ ትምህርት ነው። አትበላቸው። አቶ ጎረብ ለምን ይረብሹኛል? ትምህርት እያስተማርኩ አይደል እንዴ? ቆይ መምህር፣ እኔ እዚህ ላይ ጥያቄ አለኝ። ድህነቱ እኮ ነው። እኔ ድህነት ይዞት እንደው ምን አለበት እንደው አንድ ቀን እንኳን አበበ ከባንክ ቤት ብር ሊያወጣ ሄደ ለምን አይባልም? እኔ እኮ ስለ ሰው ታሪክ እያስተማርኳችሁ አይደል? አሁን ትምህርት እሺ፣ አሁን ወደሚቀጥለው እንሄዳለን። እሺ ወደሚቀጥለው እንሄዳለን። ልብ እያላችሁ ጠጣ በሚል ነው አሁን የምንሰራው። እያዳመጣችሁ ጠጣ። አሁን ጠጣ በላ ጣሴ ማለት ነው። እያዳመጣችሁ ጣሴ ጠላ ጠጣ። የት አይነት ነገር ነው? ስማ የትኛው ጣሴ የእኛ ሰፈሩ ይኸው ሰፈር ያለው እኔ ምን ማመን እኮ ጣሴ አንተ ልጅ አባህል ጣሴ ወሮ አቶ በላቸው ነው ወጣቱን ጣሴ ነው ያልኩት። እሳቸው መች አልኩኝ? አያችሁ እዚህ ወዲሁ ሲኩፋ አቤት ምን ላጠጣ በሰፈር ጠላ የታለና ነው? አንተ ጠላ ደግሞ ሳንት ቀላህ ጠጣና ነው። ኧረ ተው አንተ ሰው ያሜትህን ተወረተው። እኔ አቶ ጣሴ አላልኩኝም እኮ ጣሴ ጠላ ጠጣ ነው ያልኩት እኮ። በቃ ዋናው መጥቶልሃል። ትምህርት በኋላ እንነጋገራለን። በኋላ ስሜን ታጠፋለህ እንዴ አንተ በኔ በሌለውበት?